ሰላም የተወደዳችሁ የሐሰን ዲዛይን የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬም እንግዲህ እንደተለመደው በየሳምንቱ አዳዲስና ቆንጆ ለእናንተ ይመጥናሉ ያልናቸውን ዲዛይኖች ይዘን የምንቀርብበት ቻናል ነው። ታዲያ እናንተም ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት እንገልጻለን። ወደ ቪዲዮ እንግዲህ ወደ መጀመሪያው ልብስ ስንመጣ እንደምታዩት እንግዲህ እጅግ በጣም በአማረ መልኩ ቆንጆ አድርገን የሰራነው የማች ልብስ ነው። ከላይ እንደምታዩት እንግዲህ አንገቱ ላይ ቀለል አድርገን በቪ ነው የሰራነው። እጁ ላይም እንደምታዩት እጁ አምባር ተደርጎ በስስ መነን ተደርጎ የተሰራ ነው። አንገቱ ላይም ሽንሽን ተደርጎለታል። ትከሻው ላይ እዚህ ጋር የምታዩት እያንዳንዱ ኤቭሪቲንግ መስቀል አቀማመጡ ዲዛይኖቹ ዲቴል ቆንጆ ሆኖ እጅግ በጣም በአማረ መልኩ ተሰርተዋል። ሙሉ በማች የታዘዙ አሜሪካ ያሉ ደንበኞች ያዘዙኝ ልብሶች ናቸው። ሁሉም አንገቱ በቪ ተደርገው የተሰሩ ናቸው። እናንተም ማዘዝ ከፈለጋችሁ በመረጣችሁት የአንገት ቅርጽ የልብስ አሰራር ማዘዝ ትችላላችሁ። ኦርደር አድርጉ እንላለን። በነገራችን ላይ አዳዲስ ያልናቸው የህፃናት ዲዛይንም አላቸው። ላሳያችሁ። እንደምታያቸው እንግዲህ የህፃናት እጅግ በጣም የሚያማምሩ ቆንጆ ሆነው የተሰሩ ናቸው። አንገታቸው ኦ ነው። ከኋላም ከፊትም መስቀል ተደርጎላቸው ከታች ያለው ኤቭሪቲንግ ዲዛይኑ ሁሉም ነገር ወጥቶለት አብሮ የተሰሩ ዲዛይኖች ናቸው። የህፃናት ናቸው። በፈለጋችሁት በመረጣችሁት ዲዛይን ኦርደር አድርጉ እንላለን። አመሰግናለሁ። በመቀጠል እንግዲህ አሁን ይዘንላችሁ የመጣ ነው እጅግ በጣም የሚያማምሩ ቀሚሶችን ነው። ይሄ የምታዩት ቀሚስ እንግዲህ ቀጭን ወራጅ የሆነ በመስቀሎችና ታች ባለው ቀጭን የፈርጥ ዲዛይኖች ሸብረቅረቅ ብሎ እጅግ በጣም በአማረ መልኩ የተሰራ ቆንጆ ልብስ ነው ይዤላችሁ የመጣሁት። ይሄ ልብስ እንግዲህ እንዳያችሁት እኛ ጋር ብቻ ነው ያለው። ምክንያቱም ይህን ልብስ ክሬት አድርገን የሰራ ነው እኛው ራሳችን ስለሆነን ማለት ነው። እንደምታዩት እንግዲህ ከላይ አንገቱን ቪ አድርገነዋል። ከፊትም ከኋላም ቪ ነው። እጅግ በጣም ዘና ያለ ሹራብ ስራ ነው ያደረግነው። ከላይ እንደምታዩት ሹራብ ነው። አንገቱ ቪ ነው። መሀል ላይ እንደምታያቸው እንግዲህ በዚህ በዳርና በዳር የሚመጡት መስቀሎች፣ መሀል ላይ ያሉት ዲዛይኖች፣ ፈርጦቹ ኤቭሪቲንግ እጅግ በጣም ልቅም ብሎ በአማረ መልኩ የተሰሩ ልብሶች ናቸው። ከታች ደግሞ ስንመጣ እንደምታዩት ወራጁ እጅግ በጣም ቆንጆ ሆኖ ተሰርቷል። እጁም እንደምታዩት በአማረ መልኩ ሰፊ አምባር ተደርጎለታል። እንዳልኳችሁ ሹራብ ስራ ነው። ሹራቡም ዘና ብሎ የተሰራ እጅግ በጣም ኳሊቲው ቆንጆ በሆነ ማቴሪያል የተሰራ ልብስ ነው። እንደምታዩት እንግዲህ ይሄ ልብስ ወርታችም ወራጁ እጅግ በጣም የሚያምር ሆኖ ከታች መስቀል ተደርጎለታል። እንዳያችሁት እንግዲህ ከወገብ በታችሁ የተጠቀምንለት ማቴሪያል ሁለት መነን ነው። ደብል መነን አድርገን የተጠቀምነው። እዚህ ጋር ስታዩት አንድ ሊመስል ይችላል። ይሄ ሁለት ነው መነኑ። ከታች ደግሞ የተጠቀምነው 5 አርብ ነው። እጅግ በጣም ልቅም ብሎ የተሰራ ቆንጆ ዲዛይን ነው ይዤላችሁ የቀረብኩት። እንዳያችሁት እንግዲህ ከታች በ5 ወርድ ሆኖ ታች ላይም እንግዲህ በዚህ በወራጇ በቀጭን ዲዛይን ሙሉ 5 አርብ ላይ በፈርጥ እጅግ በጣም አምሮና ደምቆ ተሰርቷል። እዚህ ጋር የምታዩት ክሩ እንግዲህ አረንጓዴና ነጭ ወርቃማ ጋር ተደርጎ የተሰራ ነው። ምናልባት ካሜራ ላይ ይታያችሁ ይችላል። ከዛ ደግሞ ላዩ ላይ ወርቃማ ክር ተደርጎበታል። ከዛ በአረንጓዴ ፈርጥ እጅግ በጣም ቆንጆ ሆኖ ተሰርቷል። ይህንን ልብስ ማዘዝ ለምትፈልጉ ዋጋው 20 ሺህ ብር ነው። ይዘዙን እንላለን። ወደ ቀጣይ ደግሞ ስንመጣ አሁንም እጅግ በጣም የሚያምርና ደስ የሚል ለትልልቅ ፕሮግራሞች መሆን የሚችል ሙሽሮች ሊያደርጉት የሚችሉት እጅግ በጣም ቆንጆ የሆነ የቤታችንን ዲዛይን ነው ይዤላችሁ የመጣሁት። ከላይ እንግዲህ እንደምታዩት ልብሱ አንገቱ ሰፋ ያለ ኦ ተደርጎለታል። ከዚህ ጋር ደግሞ እንደምታዩት ሸፒ ተደርጎ የአንገቱ ጥልፍ እስከ ወገቡ ቆንጆ ሆኖ ወርዶለታል። እንደምታዩት እንግዲህ ፈርጥም አለው ቆንጆ ሆኖ የተሰራ። ከኋላም እንግዲህ ኦ ተደርጎ ነው የተሰራው። እዚህ ጋር እጁ ላይ ምንም አይነት የጥልፍ እንትን አልተጠቀምንለትም። ምክንያቱም እዚህ ጋር ያለው በዛ ያለ ጥልፍ ስለሆነ እጁን ቀለል ለማድረግ በራሳችን ዲዛይን ቆንጆ አድርገን ሰርተነዋል። ወደታች ስንመጣ ደግሞ እጅግ በጣም የሚያምር ጽድት ያለ 3 አይን መነን ተጠቅመንለታል። 3 አይን መነን በ5 አርብ አድርገን ይህንን የመሰለ ቆንጆ ዲዛይን እንዲሸከመው አድርገን ሰርተነዋል። እንደምታዩት እንግዲህ 5 አርብ ሆኖ ከስር ላይ ያለው ኤቭሪቲንግ ዲዛይኑ እጅግ በጣም በአማረ መልኩ መደቡን ብትሉ ከላይ ያሉት ዲዛይኖች፣ መስቀል አቀማመጦቹ መሀል ላይ ያሉት እነዚህ ትንንሽዮቹ ፈርጦቹ እጅግ በጣም በአማረ መልኩ ቆንጆ አድርገን ሰርተነዋል።
ከስር ደግሞ እንደምታዩት 10 ሴንቲሜትር የሚሆን የራሱ የሆነ ዳይመንድ ተደርጎ የተሰራለት ዲዛይን አለው። ከላይ እንደምታዩት በየመሃሉ ክፍተት ፈጥረው መስቀል እየሰሩ የሚወጡ ዲዛይኖች አሉት። እነዚህ ዲዛይኖች ይበልጥ ልብሱን እንዲያምርና ቆንጆ ውበት እንዲሰጠው አድርገውታል። ይህንን ልብስ በፈለጋችሁት አይነት ከወገብ በላይ ያለው ዲዛይን ይቀየርልን፣ አልወደድኩትም፣ ሌላ ይሁን የምትሉት ካለ፣ እጁ ላይ ይጨመር የምትሉት ካለ በመረጣችሁት ዲዛይን ሰርተንላችሁ ዋጋው 35,000 ነው። ባይዘዌ አዲስ ቻናል ነው። ቶሎ የምንለቀው ነገር እንዲደርሳችሁ ሰብስክራይብ ማድረግ አይረሳ። ላስታውሳችሁ ይሄድ። ወደ ቀጣይ ስንመጣ ደግሞ እንግዲህ እንደምታዩት አሁንም እጅግ በጣም የሚያምርና የቤታችን ዲዛይን የሆነ ቆንጆ ልብስ ነው ይዤላችሁ የመጣሁት። ይህን ልብስ ደግሞ ምን ለየት ያደርገዋል ካላችሁ ከላይ የተሰራበት መንገድ ነው። ከላይ የተሰራበት መንገድ ሀፍ ይባላል። ሀፍ ልብስ ነው። ከዚህ በላይ ክፍት ሆኖ የተሰራ ሙሽሮች ሊያደርጉት የሚችሉት ቆንጆ የሆነ ለግራጁዌሽን መሆን የሚችል ዲዛይኑ እጅግ በጣም የሚያምርና ደረቱ ላይ መስቀል አድርገንለት እዚህ ጋር ቪ ተደርጎ የወገቡ ቅርጽ የመጣ ሲሆን እንደምታዩት እንግዲህ ፈርጦቹ ኤቭሪቲንግ ዲቴል ተደርገው ነው የተሰሩት። ልቅም ያለ ቆንጆ ስራን ይዘንላቸው የመጣ ነው። ከኋላ ሼፒ ነው። ሼፒ በዚህ ፐር ተደርጎ ነው የተሰራው። እንደምታዩት እንግዲህ ልብሱን እጅግ በጣም ተጨንቀንበት ቆንጆ የሆኑ ዲዛይኖችንና ፈርጦችን አስቀምጠንለታል። እንደምታዩት እንግዲህ ከዚህ ጋር በርገንዲ ከለር ከወርቃማ ጋር በጥቁር አድርገን አጅበን የሰራ ነው። እንደምታዩት ይሄ ነገር ደግሞ ከነጭ ፈርጥ ጋር ልዩ ውበት እንዲሰጠው አድርጎታል። ወርታች ስንመጣ ደግሞ አሁንም እንደተለመደው ቆንጆ 3 አይን መነን ተጠቅመንለታል። 3 አይን መነን ለእንደዚህ አይነት ልብሶች ምንድነው ጥቅሙ ካላችሁኝ ልብሱን መሸከም እንዲችልና ሞር ጥንካሬ እንዲኖረው እየታጠቡ ኢቭን እንደ ድሮ ሀበሻ መነኖች እንዳይበጫጭቅና ሞር ስትሮንግ እንዲሆን ጠንካራ እንዲሆን ያደርገዋል። ከስር ደግሞ እንደምታዩት እንግዲህ እጅግ በጣም በአማረ መልኩ ከመነኑ ስንጀምር የተለያዩ አይነት ፈርጦች ተደርገውበታል፣ ነጭና ጎልድ። ከታች ደግሞ ስንመጣ ኤቭሪቲንግ በዳይመንድ እና በመስቀል ከላይ ታጅቦ ዲዛይኑ ይጀምራል። ከስር ደግሞ እንደምታዩት በርገንዲ በጥቁርና በወርቃማ ታጅቦ ነጭ ወርቃማም አለው፣ ቅልቅል ወርቃማውም አለ። እዚህ ጋር እንደምታዩት ቆንጆ ሆኖ በበርገንዲ ከለር ታጅቦ በሚያማምሩ ነጭና ነጭ ጎልድ ፈርጦች ተደርገውበታል። ይሄ ልብስ እንደዚህ ሆኖ እንደምታዩት እጅግ በጣም የሚያምር ሆኖ ተሰርቷል። ይህንን ልብስ ከወገብ በላይ ባለው ዲዛይን ይቀየርልን ማለት የምትፈልጉ ካላችሁ በመረጣችሁ ዲዛይን አድርገን እንሰራላችኋለን። ይህንን ልብስ ዋጋውን 40,000 ብር ነው እንላችኋለን። ኦርደር ያድርጉ። ወደ ቀጣይ ደግሞ ስንሄድ አሁንም እንግዲህ በቀጭን ወራጅ ተመልሰናል። እጅግ በጣም የሚያምር ደስ የሚል ቀለል ያለ ለተለያዩ አይነት ፕሮግራሞች መሆን የሚችል ቀለል ያለ የፈርጥ ወራጅ ልብስ ነው ይዤላችሁ የመጣሁት። ከላይ እንደምታዩት እንግዲህ አሁንም አንገቱን ቪ አድርገን የሰራ ነው። ዳይመንዶቹ ላይ ዲዛይኑ ኤቭሪቲንግ በፈርጥ ታጅበው በቀይና በፌሮዚቲ ከለር ተደርገው መደቡ ደግሞ እንደምታዩት ቬጅ ከለር ተደርጎ ነው የተሰራው። ከወገብ በላይ ሼፒ ነው። እንደምታዩት እጁ ጉርድ አምባር ተደርጎ ነው የተሰራለት። ከታች ደግሞ ስንመጣ ጽድት ያለ 2 አይን መነን አድርገንለታል። 2 አይን ያደረግንበት ምክንያቱ ደግሞ እንደምታዩት ቀለል ያለ ጥልፍ ስለሆነ መሸከም ስለሚችል ልዩ ውበት እንዲሰጠው ተደርጎ የተሰራ ልብስ ነው። ከስር ደግሞ ስንመጣ እንደምታዩት እጅግ በጣም ዲቴል ጽድት ብሎ ቀጥ ብሎ ወራጁ ከመስቀሉ ጋር ምንም አይነት የመሳብ ነገር ሳይኖረው እንደምታዩት ቆንጆ ሆኖ ወርዷል። መስቀሉ ላይም ቀይ፣ ቤዥ እና ፒንክ ከለሮች ተቀላቅለውለታል። ከስርም እንደምታዩት እንግዲህ የዚህን ሙሉ ዲዛይን ዙሪያ ላይ አድርገንለት እጅግ በጣም በአማረና ጽድት ባለ ስራ ሰርተን አቀርበነዋል። ይህንን ልብስ ኦርደር ማድረግ ለምትፈልጉ ዋጋችን 18,000 ብር ነው እንላለን። ኦርደር አድርጉ። በቀጣይ ደግሞ የማሳያችሁ አሁንም በሚገርም ሁኔታ የቤታችንን ክሬት አድርገን ራሳችን የሰራነውን ከከለር ጀምሮ ሙሉ ዲዛይን ኤቭሪቲንግ ቤታችን ላይ የተሰራ ስራ ነው ማሳያችሁ። እንደምታዩት እንግዲህ ከላይ አንገቱን ኦ አድርገን እጅ አምባር በጉርድ አድርገንለታል። ከዛ ደግሞ ቀበቶ ላይ ጥልፍ ተደርጎለታል። እንደምታዩት ይህ ልብስ ሼፒ ነው። ከታች ደግሞ ስንመጣ ሙሉ 5 አርብ ጥንቅቅ ብሎ የተሰራ የ3 አይን መነን ነው። መነኑ እጅግ በጣም የሚያምርና ቆንጆ መነን ነው። እመኑን ስንሰራ ስራችንን እጅግ በጣም ተጨንቀና ተጠበን ነው የምንሰራው። ምርጫችሁ እንደምታደርጉን አልጠራጠርም። ወደ ስር ስንመጣ ደግሞ እንደምታዩት አሁንም
እጅግ በጣም በአማረ መልኩ የራሳችን ዲዛይን ከራሳችን የከለር ኮምቢኔሽን ጋር ተጨንቀን ራሳችን የሰራ ነው ስራ ነው። እንደምታዩት ስራችንን አይታችሁ እናንተም መፍረድ ትችላላችሁ። ቆንጆ ዲዛይን በቆንጆ ጽድት ያለ ልቅም ብሎ የተሰራ ከስር እንደምታዩት እንግዲህ ልብስ ለሙስሊምም ለክርስቲያንም ለሁሉም እምነት ተከታይ መሆን የሚችል ቆንጆ ልብስ ነው። ምክንያቱም ልብሱ የፍላወር ቅርጾች ዲዛይን ያሉት እንደምታዩት ከስር ደግሞ እንደዚህ የጨረቃ ቅርጽ ተደርገው በክብ ክብ ዳይመንድ ተደርጎላቸው መሀል ላይ እንደምታዩት ቆንጆ የሆነ የፈርጥ ዲዛይን ተጥሎለታል። እንደምታዩት እንግዲህ ይሄ ልብስ በ5 ወርድ 3 አይን መነን በመረጣችሁት የዲዛይን አይነት ተደርጎ ዋጋው 20 ሺህ ብር ነው። እጅግ በጣም ቆንጆና ቀለል ያለ ቀሚስ በቀለል ያለ ዋጋ አድርገን ያቀረብንላችሁ። ምርጫችሁ እንደምታደርጉን አንጠራጠርም። ሰብስክራይብ ያደረጋችሁ የተወደዳችሁ የዩቲዩብ ቻናል ተከታታዮቻችን ለስካሁን ይዘን የነበረው ቪዲዮ ይህንን ይመስላል። በቀጣይ ቆንጆ ነገሮችን ይዘን ምንቀርብ ይሆናል። ከሰራናቸው አዳዲስና ክሬት ካደረግናቸው ልብሶች እጅግ በጣም የወደዳችሁትን ኮሜንት ላይ ያሳውቁን። ይቀጥል የምትሉ ከሆነ አዳዲስ ነገሮችን በቀጣይ ይዘን የምንመጣ ይሆናል። እንዲሁም ማዘዝ የምትፈልጉት ሌላ የመረጣችሁት የተለያየ አይነት ልብስ ላይ ያያችሁ ዲዛይን ካለ ሹት አድርጋችሁ ብትልኩልን እኛ ቆንጆ አድርገን ሰርተን ባላችሁበት የትኛው ዓለም ጫፍ መላክ የምንችል ይሆናል። እስከ መጨረሻው ይህን ቪዲዮ ስላያችሁት እጅግ በጣም አድርጌ አመሰግናለሁ። ለዛሬ ያለን ቆይታ ይህንን ይመስላል። አመሰግናለሁ። ቻው ቻው።